ምንድነው ሆነልሽ? ሆነልኝንማ በጣም ደስ የሚል ነው። ወንድሜ ከፈቶ ወደ ወንድሜ ገባ ሳውዝ አፍሪካ። ወንድምሽ ገባ ማታ ከሌሊቱ በሳውዝ አፍሪካ ከሌሊቱ በዛ በኢማራት 9 ሰዓት በሳውዝ አፍሪካ ስንት እንደሆነ አላውቅም። ወንድሜ ሄዶ በራሱ ሄዶ ወስዶ ሰጣ። ያ ያዘ ሰው በራሱ ወስዶ ለወንድሜ አጥቶ መጣ። በራሱ እየጸለይኩልሽ መስክሪ በደንብ እሺ። እዛኔማ ስትጸልይልኝ አንድም ጠበላለኝም አሜን ብዬ ነው የወሰድኩት። እዛኔ ስትጸልይልኝ ሶስት ቀን አልሞላም። ወንድሜ ታስሯል። ስንት 100 ሺህ ብር ተጠየቀውን አልሽኝ? 700 ሺህ ብር ወንድሜ ታስሯል። 700 ሺህ ብር ተጠይቀዋል እያልሽ ወንድምሽ አሁን ይፈታል። ያሰረውን ሰውዬው ስሙን ጠርቼ ነው ነገርኩሽ። 3 ቀን አልሞላም ከጸለይኩልሽ 5 ቀን ውስጥ ወንድሜ ይፈታል። 5 ቀን እንኳን አልሞላም። የ3 ነው 4 ቀን ኢየሱስ። እሺ ገርም ነው በጣም የሚገርም። ማታ ልጅ ወንድሜን የያዘ ሰውዬው ራሱ ደውሎ ለወንድሜ አንድ ወንድሜ ማለ ለሱ ደውሎ ናላ ወንድሜን ውሰድ አለ። ወንድሜ ውሰድ ስለው ያሰርኩ ራሴ አፍታ እጄ ላስተስለው በጥቁር ሰዎቹ በዛ ሀገር በጥቁሮቹ ልክላለ ወንድሜን ሄደ ተቀበል ስለው ጥቁሮቹ እስከ ቤቱ ድረስ ወስዶ በራፉ አስቀምጦት ሄዱ። በራፉ ደጅ ሳውዝ አፍሪካ ላይ አዎ በሩፍ ኢየሱስ። የታሰረው ሳውዝ አፍሪካ ነበረ። ሳውዝ አፍሪካ ጆሃንስበርግ ውስጥ ነው የታሰረው። በሌላ ደላላ ተጠልፎ ማለት ነው። የሚያውቁት ያውቃሉ። በሌላ ደላላ ተጠልፎ ነው የታሰረው። ከዚያ ጠለፉት። ትላንትና ምንድነው አልኩሽ? ትላንት ሲደውይልኝ ገንዘብ አስገቡ ያሉን ነው ስሉሽ አውቆ ነው ውሸታቸው ነው። ወንድምሽ ተፈቷል አላልኩሽም? አልከኝ እኮ አልከኝ። አንተ ያልከው ነገር ጣብ ማላል ሁሉም ወስድኩ አሜን አልኩ። በጌታ ምንም ያለፈልኝ ቃል የለም። ያልከው ሁሉም አሜን ብዬ ተቀብዬ ሆነልኝ። ጌታ ባንተ ይሰራል። ጌታን ኢማኑስ ጌታ ምስክር